አንደኛ፣ ልትቆጣጠሯቸው በምትችሉት ነገር ላይ አተኩሩ። ጉልበታችሁንና ትኩረታችሁን በቁጥጥራችሁ ውስጥ ወደሚገኙ የህይወት ገጽታዎች ማለትም እንደ ሐሳቦቻችሁ፣ ድርጊቶቻችሁና አመለካከቶቻችሁ ምሩ። ስለማትችሉት ነገር ከመጨነቅ ይልቅ ጉልበታችሁን ወደምትችሉት ነገር አዙሩ ትላለች ሮይቲ ቤኔት። ለመለወጥ ልትሞክሩ ከምትችሉት ነገሮች ውስጥ አስተሳሰባችሁ ዋነኛውና አስፈላጊው ነገር ነው። አስተሳሰባችሁ ቀጥሎ የሚሆነውን ነገር የመተንበይ ዝንባሌ ስላለው አስፈላጊ ለውጥን ሊያመጣ ይችላል። በተጨማሪም አዎንታዊ ምርታማ ነገሮች ላይ ካተኮራችሁ አስተሳሰባችሁ የዓለምን ሂደት ሊለውጥ ይችላል። ሁለተኛ፣ መቆጣጠር የማትችሏቸውን ነገሮች ተቀበሉ። ከአቅማችሁ በላይ የሆኑ ውጫዊ ሁኔታዎች እንዳሉ ወቁ። ከዛም ውስጣዊ ሰላማችሁን እንዲረብሹ ሳትፈቅዱላቸው መቀበልን ተማሩ። ጆኤል ኦስቲን እንዲህ ይላል፣ ሁሉንም ነገር ለመቆጣጠር ከሞከርክና ልትቆጣጠረው ስለማትችለው ነገር የምትጨነቅ ከሆነ ራስህን ለህይወት ብስጭትና ሰቆቃ እያዘጋጀ ነው። ሶስተኛ፣ መከራን እንደ ዕድል ተቀበሉ። ተግዳሮቶችንና መሰናክሎችን ለእድገታችሁ እንቅፋት ከመሆን ይልቅ ለእድገታችሁ ጠቃሚና ራሳችሁን ለማሻሻል እንደሚጠቅሙ ዕድሎች ተመልከቷቸው። ምቾት ማጣትን ስንቀበልና አደጋዎችን ለመጋፈጥ ዝግጁ ስንሆን ስለ ራሳችን ብዙ እያወቅን እየተማርን እንሄዳለን። ገደቦቻችንን ስለምናውቅ ምን ያህል ብቃት እንዳለን እናያለን። ከምቾት ዞናችን ውስጥ ስንወጣ ሕይወት ይበልጥ አስደሳች መሆን ትጀምራለች። ስለዚህ የተለመዱትንና ሊተነበዩ የሚችሉትን ነገሮችን ለመተው አትፍሩ። አራተኛ፣ ራስን መግዛትን ተለማመዱ። አስቸጋሪ ቢሆንም እንኳ ከእሴቶቻችሁና ከረጅም ጊዜ ግቦቻችሁ ጋር የተጣጣሙ ምርጫዎችን በማድረግ ራስን የመግዛት ልምድን አዳብሩ። በሕይወት ውስጥ ራስን መግዛትን ማዳበር አስፈላጊ ነው። ከፍተኛ ጥራት ያለው ሥራ ለመስራት የሚያስችለን ራስን መግዛት ነው። በአስቸጋሪ ጊዜያት ግቦቻችንን እንድንከተል ያደርገናል እና ጥሩ ስሜት ባይሰማንም እንኳን ፕሮፌሽናል እንድንሆን ያደርገናል። አምስተኛ፣ አዎንታዊ አመለካከት ይኑራችሁ። እንቅፋቶች ጊዜያዊ እንደሆኑ መመልከትን ምረጡ እና ከእነሱም ተማሩ። አዎንታዊ አመለካከት የጭንቀት መጠናችሁን ለመቀነስ ይረዳል። ተግዳሮቶችን በጤናማ መንገድና ውጤታማ በሆነ መንገድ እንድትቋቋሙ ያደርጋል። ልተገብሯቸው የምትችሏቸውን ግቦቻችሁን እንድታሳኩና በአጠቃላይ የአእምሮና የአካል ደህንነታችሁን ለመጠበቅ ያስችላል። ስድስተኛ፣ አሁን ኑሩ። ያለፈውን ከማሰብ ወይም ስለ ወደፊቱ ከመጨነቅ ይልቅ በአሁኑ ጊዜና በዚህ ጊዜያችሁ ላይ ስሩ። በአሁኑ ጊዜ መኖር ማለት ያለፈውን መተውና የወደፊቱን አለመጠበቅ ማለት ነው። የምትተነፍሱት እያንዳንዷ ቅጽበት ስጦታ መሆኗን አውቀው ሕይወትን ተደስቶ መኖር ማለት ነው። በአሁኑ ጊዜ ውስጥ የመሆን ችሎታ የአእምሮ ጤና ዋና አካል ነው። ስለዚህ ነገ እንደሚመጣ አታውቁምና በተገቢው መንገድ ዛሬ ኑሩ። ሰባተኛ፣ ምስጋናን አዳብሩ። ምንም ያህል ትንሽ ቢመስልም በሕይወታችሁ ውስጥ ያሉትን በረከቶች አድንቁ። ጥናቶች ምስጋና ብዙ ጥቅሞች እንዳሉት አረጋግጠዋል። ማመስገን የሰውነትን በሽታ የመከላከል አቅምን ያጠነክራል፣ የእንቅልፍ ማጣትን ይቀርፋል፣ ብሩህ ተስፋ እንዲኖር ያደርጋል፣ የበለጠ ደስታና እርካታን በሕይወታችሁ ያሰርጻል፣ የበለጠ አጋዥና ለጋሽ እንድትሆኑ ያለማምዳል፣ ብቸኝነትንና የመገለል ስሜትን ይቀንሳል። ስምንተኛ፣ ነገሮች ጊዜያዊ መሆናቸውን እወቁ። ሁሉም ነገር ከጊዜ ጋር ተለዋዋጭ እንደሆነ ተገንዘቡና የሙጥኝ አለማለትን ተማሩ። በሕይወታችን ውስጥ እርግጠኛ የምንሆንበት አንድ ነገር ቢኖር ሁሉም ነገር ተለዋዋጭ መሆኑን ነው። ሁሉም ነገር ያልፋል በሚለው በተለመደው ሐረግ ልንጠቀልለው እንችላለን። ከመጥፎ ወደ ጥሩና ከጥሩ ወደ መጥፎ ሁሉም ሁኔታዎች ሊለዋወጡ እንደሚችሉ መቀበል የሕይወት ውጣ ወረዶችን ለመቆጣጠር ይረዳናል። ዘጠነኛ፣ ስሜታዊ ጥንካሬን ማዳበር። ተግዳሮቶችን በእርጋታና በምክንያታዊነት ምላሽ ለመስጠት ራሳችሁን አሰልጥኑ። ራስን መቀበል መቻል የስሜታዊ ጥንካሬ የጀርባ አጥንት ነው። ሁሉም ስለ ልቦናዊና ስሜታዊ ጉዳዮች የሚነሱት ለራስ ካለን ዝቅተኛ ግምት ነው። አስረኛ፣ ስለ ራሳችሁ ማሰላሰልን ልመዱ። ስለ ራስ ማሰላሰል የራስን አስተሳሰብ፣ ስሜት፣ ባህሪና ልምድ የመመርመርና የመተንተን ሂደት ነው። ግለሰቦች ሆን ብለው ጊዜ ወስደው ስለ ራሳቸው ድርጊትና ተነሳሽነት በጥልቀት የሚያስቡበትና ራሳቸውን የሚያውቁበት ሂደት ነው። ራስን በማንጸባረቅ ወቅት ግለሰቦች እምነታቸውን፣ እሴቶቻቸውን፣ ጠንካራ ጎኖቻቸውን፣ ድክመቶቻቸውንና ግቦቻቸውን በሚመለከት ወሳኝ ምርመራ ውስጥ ይገባሉ።
ስለ አስተሳሰባቸውና ባህሪያቸው ግንዛቤ ለማግኘት ራሳቸውን ጥያቄዎችን ሊጠይቁ ይችላሉ። ለምሳሌ ዋና እሴቶቼና እምነቶቼ ምንድናቸው? ጥንካሬዎቼና ድክመቶቼ ምንድናቸው? ግቦቼና ምኞቶቼ ምንድናቸው? ያለፉ ልምዶቼ እንዴት ቀረጹኝ? ስሜቴን የሚቀሰቅሱና የሚያበሳጩኝ ምንድናቸው? ድርጊቶቼ ከእሴቶቼ ጋር እንዴት ይጣጣማሉ? ሌሎች እኔን እንዴት ያውቁኛል? ከስኬቶቼና ውድቀቶቼ ምን መማር እችላለሁ? የመሳሰሉትን። 11ኛ በውጫዊ ሽልማቶች ላይ ሳይሆን በበጎነታችሁ ላይ አተኩሩ። ይህ ማለት ውጫዊ ማረጋገጫን ወይም ቁሳዊ ጥቅሞችን ከመፈለግ ይልቅ በራሳችሁ ውስጥ ያሉትን መልካም ባህሪያትንና እሴቶችን ማዳበርና ማልማት ማለት ነው። እንደ ገንዘብ፣ ዝና ወይም ዕውቅና ባሉ ውጫዊ ሽልማቶች ብቻ ከመነሳሳት ይልቅ እንደ ታማኝነት፣ ርኅራኄ፣ ጽናት፣ ጥበብ፣ ትሕትናና ድፍረት ባሉ ባህሪያት ላይ ትኩረት ማድረግን ያካትታል። በጎነቶች ላይ ማተኮር ማለት በሥነ ምግባር መርሆችና የሞራል እሴቶች ለመበልጸግና ለመኖር መጣር ማለት ነው። በበጎ ምግባር ላይ ማተኮር የበለጠ ትርጉም ያለውና ዓላማ ያለው ሕይወት እንድትኖሩ ብቻ ሳይሆን በውጫዊ ሁኔታዎች ወይም ሽልማቶች ላይ ያልተመሰረተ የአቋም የእውነተኛነትና የውስጣዊ ሰላም ስሜትን እንድታዳብሩ ያስችላችኋል። 12ኛ ደግና ርኅሩህ ሁኑ። በአስቸጋሪ ሁኔታዎች ውስጥም ቢሆን ለሌሎች ርኅራኄና መረዳት ይኑራችሁ። ጥናቶች እንደሚያሳዩት ደግና ርኅሩህ የሆኑ ሰዎች በሕይወታቸው የበለጠ እርካታ ያላቸው፣ የአካልና የአእምሮ ጤና ያላቸውና ጠንካራ ግንኙነት ያላቸው ናቸው። ደግና ርኅሩህ መሆን ሌሎች ሰዎችን ሊረዳ ይችላል፣ እናንተንም ጥሩ ስሜት እንዲሰማችሁ ያደርጋል። 13ኛ ፍርሃቶቻችሁን ተጋፈጡ። ለመጋፈጥና ፍርሃቶቻችሁንና ገደቦቻችሁን ለማሸነፍ ራሳችሁን ፈትኑ። ፍርሃትን ለመቋቋም ብቸኛው መንገድ ፍርሃትን መጋፈጥ ነው። ፍርሃታችንን መሸሽ ወደፊት እንዳንሄድ ከመከልከል ውጪ መፍትሄ አያመጣምና። 14ኛ ውድቀቶችን እንደ ዕድሎች ተመልከቷቸው። ውድቀቶችን እንደ ጠቃሚ የትምህርት ተሞክሮች ተመልከቱ። ይህም ወደፊት ስኬትን ያመጣላችኋል። ውድቀቶችን እንደ ዕድሎች ማየት ማለት ከውድቀቶች ጠቃሚ ልምዶችን በመማር ወደ እድገት ሊመሩ የሚችሉ ተሞክሮዎችን ማዳበር ማለት ነው። ግንዛቤዎችን ለማግኘት፣ ጽናትን ለመገንባት፣ ፈጠራን ለማዳበር እንቅፋቶችን እንደ ዕድሎች መቀበልን ያካትታል። አመለካከታችሁን በመቀየር ከውድቀት ትምህርቶችን በማውጣት ለወደፊት ስኬት እንደ መወጣጫ ድንጋይ ልትጠቀሙባቸው ትችላላችሁ። 15ኛ ትዕግስትን ተለማመዱ። ትዕግስትን መለማመድ የተረጋጋ የተዋሃደ አስተሳሰብን ማዳበርን ያካትታል። ይህም ተግዳሮቶችን፣ አስቸጋሪ ሁኔታዎችን ሳትበሳጩና ምላሽ ሳትሰጡ እንድታካሂዱ ያስችላችኋል። ለስሜታዊ ደህንነት፣ ለተሻሻሉ ግንኙነቶች፣ ለተሻለ ውሳኔ አሰጣጥ፣ ጽናት፣ የተሻሻለ ችግር አፈታት፣ አእምሮአዊነትና ለግል እድገት አስተዋጽኦ ያደርጋል። ትዕግስትን በማዳበር የሕይወትን ውጣ ውረዶች በላቀ መረጋጋት በመቅረብ ባላችሁበት ጊዜ የላቀ እርካታን ማግኘት እንድትችሉ ይረዳችኋል። 16ኛ ጠንካራ የሥራ ስነ ምግባርን አዳብሩ። ይህ ማለት በሥራ ቦታ ያላችሁን ግቦችና ኃላፊነቶች በተከታታይና በትጋት ለመከታተል የሚገፋፏችሁን እሴቶችና ልማዶች ማዳበር ማለት ነው። ጠንካራ የሥራ ባህልን በማዳበር የሥራ አፈጻጸማችሁን ማሳደግ፣ የሌሎችን ክብር ማግኘትና አዎንታዊና ውጤታማ የሥራ አካባቢ መፍጠር ትችላላችሁ። በተጨማሪም ለግልና ለሙያዊ እድገት አስተዋጽኦን ያደርጋል። ለአዳዲስ ዕድሎች በሮችን ይከፍታል። እንደዚሁም ሙሉ አቅማችሁን እንድትጠቀሙ ያስችላችኋል። 17ኛ አለመጣበቅን ተለማመዱ። ይህ ከሰዎች፣ ከንብረት፣ ከውጤቶች እንደዚሁም ከራስ አስተሳሰብና ስሜት ጋር ሳይቀር ከገደብ ካለፈ መጣበቅ የጸዳ የአእምሮና የአመለካከት ሁኔታን ማዳበርን ያመለክታል። ቁርኝቶችን ስንፈጥር ለነገሮች፣ ለሰው ወይም ለሁኔታ ጥልቅ ስሜታችንን ስለምንሰዋ በሞት፣ በመለያየት ወይም በሌሎች ሁኔታዎች ቁርኝቱ ከተቋረጠ ወይም ከጠፋ ወደ ጥልቅ ሐዘን፣ መከፋትና ባዶነት ሊመራ ይችላል። ለራሳችን ያለንን ግምት ወይም ማንነታችንን እንደ ግንኙነቶች ወይም ስኬቶች ካሉ ውጫዊ ሁኔታዎች ጋር ስናቆራኛቸው ለእነዚህ ውጫዊ ሁኔታዎች አደጋ የሆነ ነገር ሁሉ ለራሳችን ያለን ግንዛቤ ላይ ከፍተኛ ተጽዕኖ ሊያሳድርና የስሜት ሕመም ሊያስከትል ይችላል። መቆራኘት ደስታንና እርካታን ሊያመጣ ቢችልም በተፈጥሮ የሕመም ዕድልን እንደሚያካትት ልብ ማለት ያስፈልጋል። 18ኛ ልከኝነትን ወይም ቁጥብነትን ተለማመዱ።
ልከኝነትን በሁሉም የህይወታችን ዘርፎች ልናውለው የሚገባ ጠቃሚ ልማድ ነው። በሥራና በግል ሕይወት ልከኝነት ለአጠቃላይ ደስታና ደህንነት ወሳኝ ነው። ድንበሮችን ማበጀት፣ ጊዜን በአግባቡ መቆጣጠርና ከልክ ያለፈ ጭንቀትን ማስወገድን ያካትታል። ዛሬ በዲጂታል ዘመን በማህበራዊ ሚዲያና ቴክኖሎጂ አጠቃቀም ረገድ ልከኝነትን መለማመድ አስፈላጊ ነው። በማህበራዊ ሚዲያ መድረኮች ላይ ከመጠን በላይ ጊዜ ማሳለፍ በአእምሮ ጤናና ምርታማነት ላይ አሉታዊ ተጽዕኖ ያሳድራል። ገደቦችን ማዘጋጀት፣ መደበኛ እረፍት ማድረግና ከኢንተርኔት ውጪ ባሉ እንቅስቃሴዎች መሳተፍ ከቴክኖሎጂ ጋር ጤናማ ግንኙነት እንዲኖረን ያግዛል። በገንዘብ ነክ ጉዳዮች ላይ ልከኛ መሆን ማለት በጥንቃቄ ወጪ ማውጣት፣ የቁጠባ ልማዶችን ማዳበር፣ ከመጠን ያለፈ ዕዳን ማስወገድ፣ አቅምን አውቆ መኖርና ጥበብ ያለበት የገንዘብ ውሳኔ ማድረግ ማለት ነው። ይህም የገንዘብ ጭንቀትን ለማስወገድና የረጅም ጊዜ የገንዘብ መረጋጋትን ለማበረታታት ይረዳል። 19ኛ እይታችሁን ምረጡ። ዶክተር ዌይኒ ዳየር ተወዳጅ በሆነ ጥቅሳቸው እንዲህ ብለዋል። በነገሮች ላይ ያላችሁን አመለካከት ስትቀይሩ የምትመለከቷቸው ነገሮች ይለወጣሉ። እነዚህ ቃላቶች የሚነግሩን አመለካከታችንን መለወጥ እንደምንችልና ይህም ውጤቱን ሊቀይረው እንደሚችል ነው። እይታችሁ የሕይወታችሁን ልምዶች የምትመለከቱበት መስኮት ነው። አዎንታዊ አመለካከትን በምትመርጡበት ጊዜ አዎንታዊ ለውጦችን ለማድረግ የአእምሮ ጥንካሬና ተነሳሽነት ይሰጣችኋል። ሌሎች ሰዎችን ወይም መጥፎ ዕድሎችን መወንጀል አቁማችሁ በሐሳቦቻችሁ፣ በአመለካከታችሁና በስኬት ላይ ማተኮር ትጀምራላችሁ። አሉታዊ አመለካከት ያለው ሰው ፈታኝ ሁኔታዎች ሲያጋጥሙት ለምን እኔ ላይ ሆነ ብሎ ያማርራል። አዎንታዊ አመለካከት ያለው ሰው ተግዳሮቶች ሲያጋጥሙት ግን ይህን ለማሸነፍ ምን ማድረግ እችላለሁ ሲል ይጠይቃል፣ እናም መፍትሄዎችን ያገኛል። 20ኛ ጽናትን ማዳበር። የመቋቋም ችሎታን ማዳበር በሕይወት ውስጥ በሚያጋጥሙ ፈተናዎች ውስጥ ለመጓዝና ከችግር ለመውጣት የሚረዳችሁ ጠቃሚ ችሎታ ነው። የመቋቋም ችሎታ ከውድቀቶች፣ ከውጥረት ወይም ከአስቸጋሪ ሁኔታዎች ጋር እንድትላመዱ፣ ቶሎ እንድታገግሙና አልፎ ተርፎ እንድትጠነክሩ ያስችላችኋል። ጽናትን ለማዳበር ከሚረዷችሁ ስልቶች ውስጥ እነዚህ ይጠቀሳሉ። በማደግና በመማር ላይ በማተኮር አዎንታዊ አስተሳሰብን ማዳበር፣ ድጋፍን ከሚሰጧችሁ ግለሰቦች ጋር ኔትወርክ መፍጠር፣ ተጨባጭ ግቦችን ማውጣት፣ ትናንሽ ስኬቶችን ማክበር፣ መላመድን ማዳበርና ለውጥን መቀበል፣ እንቅፋቶችን ለማሸነፍ ችግር መፍታትን መለማመድ፣ ከውድቀቶችና ጎታች ነገሮች መማር። 21ኛ ጥበብን ፈልጉ። ያለማቋረጥ ተማሩ። ዕውቀታችሁንና ማስተዋላችሁን አስፉ። ጥበብን መፈለግ ጥበብ የተሞላበት ውሳኔ ለማድረግና የበለጠ ትርጉም ያለው ሕይወትን ለመምራት ዕውቀትን፣ መገንዘብንና አርቆ ማስተዋልን የምናበለጽግበትን መሻት ያካትታል። 22ኛ ትችትን በጸጋ መቀበል። ትችትን በጸጋ መቀበል ማለት ለአስተያየቶች ዝግ አለመሆንና አዎንታዊና ገንቢ በሆነ መልኩ ምላሽ መስጠት ማለት ነው። ብዙውን ጊዜ ትችትን ሰዎች ሲቀኑ የሚሰነዝሩት ሐሳብ እንደሆነ እናስባለን። ለመቀበልም ይከብደናል። ነገር ግን ጥሩም ሆነ መጥፎ ትችቶችን እንዳመጣጣቸው መቀበልና ለራስ ጥቅም መዋል ጠቃሚ ነው። ትችትን የሚቀበሉ ሰዎች ለራሳቸው እድገት ልባዊ ፍላጎት ያላቸው ናቸውና። 23ኛ ትህትናን አሳድጉ። ትህትናን ማዳበር ለግል እድገት፣ ለተሻሻለ ግንኙነትና ለሕይወት የበለጠ አዎንታዊ አመለካከትን የሚያበረክት ጠቃሚ ባህሪ ነው። ስህተቶቻችሁን፣ ድክመቶቻችሁንና ማሻሻል ያለባችሁን ነገሮች ለመቀበል ራሳችሁን ክፍት አድርጉ። እንደነዚህ ያሉ አመለካከቶች ትህትናን ለማዳበር ወሳኝ መነሻዎች ናቸው። ሌሎችን በእውነት የማዳመጥና አመለካከታቸውን ለመረዳት የመሞከርን ልማድ አዳብሩ። ለሌሎች ችሎታዎችና ስኬቶች ዕውቅናን ስጡ፣ አድንቁ፣ ከእነሱ ለመማር ፈቃደኛ ሁኑ። ይህ የአስተሳሰብ ለውጥ ትህትናን ለማዳበርና አዎንታዊ ግንኙነቶችን ለማዳበር ይረዳቸዋል። 24ኛ ተግዳሮቶችን በድፍረት ተጋፈጡ። ፈተናዎችን በድፍረት መጋፈጥ ማለት አስቸጋሪ ሁኔታዎችን ወይም እንቅፋቶችን በጀግንነት፣ በቆራጥነትና በአዎንታዊ አስተሳሰብ መጋፈጥ ማለት ነው። ፍርሃት ወይም አለመረጋጋት መኖሩን መቀበል
ነገር ግን ይህ ቢሆንም በቆራጥነት እርምጃ ለመውሰድ መምረጥን ያካትታል። ተግዳሮቶችን ፊት ለፊት በመቀበል ተጨባጭ ግቦችን በማውጣት ድጋፍን በመሻትና ከውድቀቶች በመማር ግለሰቦች ድፍረት ማዳበርና በመንገዳቸው ላይ ያሉ መሰናክሎችን ማሸነፍ ይችላሉ። በሂደት ውስጥ ታዲያ ራስን መንከባከብ፣ ስኬቶችን ማክበርና ጠንካራ አቋም መያዝ አስፈላጊ ነው። 25ኛ በራስ መተማመንን ተለማመዱ። ለራሳችሁ ደህንነትና ደስታ ኃላፊነትን ውሰዱ። ራሳችሁን ለመቻል የተለያዩ ክህሎቶችን ማዳበር፣ አስተሳሰባችሁን ማበልጸግ፣ ግቦችን ማውጣት፣ አዳዲስ ክህሎቶችን መማር፣ ራስን ማወቅ፣ ነፃነትን ማጎልበት፣ ድጋፍ ሰጪ ኔትወርኮችን መገንባት፣ የመቋቋም ችሎታን መለማመድ፣ ራስን መንከባከብ፣ ችግሮችን መፍታትና ስኬቶችን ማክበርን ያጠቃልላል። ራስን መቻል ቁርጠኝነትና ጽናትን የሚጠይቅ ጉዞ ነው። 26ኛ አሁን ባለው ተግባር ላይ ማተኮር። በማይገናኙ ሐሳቦችና እንቅስቃሴዎች ሳትዘናጉ አስተውሎታችሁን፣ ትኩረታችሁን በተያዘው ተግባር ላይ ብቻ መምራትን ያመለክታል። እየሰራችሁት ላለው ተግባር ያልተከፋፈለ ትኩረትን በመስጠት በአሁኑ ጊዜያችሁ ላይ ሙሉ በሙሉ መሳተፍና ራሳችሁን ማስረጽን ያካትታል። 27ኛ ርህራሄን ተለማመዱ። ርህራሄ የሌላውን ሰው ስሜት የመረዳትና የመጋራት ችሎታ ነው። ራሳችሁን በሌላ ሰው ጫማ ውስጥ ማስገባትና ዓለምን ከነሱ እይታ አንጻር ማየትን ያካትታል። ርህራሄን መለማመድ ጠንካራ እርስ በርስ ግንኙነቶችን ለማዳበር፣ መግባባትን ለማጎልበትና መረዳዳትን ለማስፋፋት አስፈላጊ ነው። 28ኛ በራስ መታበያችሁን ተዉ። በራስ መታበይን መተው ነፃ አውጪ ተሞክሮ ሊሆን ይችላል። ለራስ ጤናማ ክብር በተወሰነ መጠን አስፈላጊ ቢሆንም ከመጠን ያለፈ በራስ መታበይ ግን የግል እድገትን፣ ግንኙነቶችንና አጠቃላይ ደህንነትን ሊያደናቅፍ ይችላል። በራስ የመተማመን ስሜት ወደ እብሪተኝነት ሊመራ ይችላል። ይህም ግልጽ ግንኙነትንና ትብብርን ያደናቅፋል። ለምሳሌ በራሳቸው የሚታበዩ መሪዎች መሳሳታቸውን ላይቀበሉ፣ አስተያየቶችን ሊቃወሙ፣ አማራጭ አመለካከቶችን ችላ ሊሉና የቡድን አባሎቻቸውን አስተዋጽኦ ሊያጣጥሉ ይችላሉ። 29ኛ በእሴቶቻችሁ መሰረት ኑሩ። ከእሴቶቻችሁ ጋር ተስማምቶ መኖር ማለት ድርጊቶቻችሁን፣ ውሳኔያችሁንና ባህሪያችሁን በጣም አስፈላጊ ከሆኑ መርሆቻችሁ፣ እምነቶቻችሁ ጋር ማመጣጠን ማለት ነው። ዋና ዋና እሴቶቻችሁን መለየት፣ ቅድሚያ መስጠትና እነዚያን እሴቶች የሚያንጸባርቁ ምርጫዎችን አውቆ መምረጥን ያካትታል። በእሴቶቻችሁ መሰረት በመኖር የበለጠ ትክክለኛና ዓላማ ያለው ሕይወት መምራት ትችላላችሁ። 30ኛ ሟችነታችሁን አስታውሱ። የጠራ እይታን ለማግኘትና አስፈላጊ የሆነውን ነገር ለማስቀደም ሕይወት አጭር መሆኑን አስቡ። እነዚህን የጥንታውያንን መርሆች መጠቀም የሕይወትን ፈተናዎች በጸጋና በጥንካሬ እንድታልፏቸው የሚያስችላችሁን የማይበገርና የማይቀለበስ አስተሳሰብን እንድታዳብሩ ይረዳችኋል። የተወደዳችሁ አድማጮቼ ለዛሬ ይጠቅማችኋል ብዬ ያሰናዳሁትን መልእክት በዚህ ቋጨው። ከተማራችሁበት ላይክ አድርጉት፣ ለሌሎችም አጋሩት። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።